ሊቢያ፣ ኬንያ፣ ሊቢያ የምትባል እህት አለችን። አንቺ ነሽ ወይስ ሌላ ሰው ነሽ? እኔው ነኝ። አዲሷ ኒው ካመር የሚገርም ትንሽ የተለየ ስለሆነ እሷ ናት እንደ እያልኩ የተጠራጠርኩ ነው ያስገባዎች። ኬንያ እንዴት ነው? ኬንያ በጣም ጥሩ ነው ዶክተር፣ ሰላም ነው። እንዴት ነህ አንተስ? ደህና ነኝ እግዚአብሔር ይመስገን። የሻምፒዮን 74 እንግዲህ ያውቁሻል። ሊቢያ አይ ቲንክ ላስት ዊክ ነው ከኬንያ ጆይን ያደረገችን። ጎበዝ ልጅ ናት። የስ ጾመኛ ነሽ አይደል? ጾመኛ ነኝ። ግን በጣም ከበደኝ። አይዞሽ፣ አይከብድም። እነስሙ እንግዲህ ጾም በምክንያት ነው አይደል? ምን ጾም ግድ ነው አይደል? አሁን ጾሙ ለኔ አዲስ ሆኜ አይደለም፣ ጾሙ አይደለም ችግሬ። ያው ምግቤን ቀየርኩት አይደለ? ግን በጣም ግራ ገባኝ። ያው እንዳልከው የለመድኩት ነገር አለ፣ አፌ ሱስ ይዞኝ የመጣው ያደኩበት አለ። አሁን እሱ በጣም አስቸገረኝ። እኔ በቃ ኃይለኛ ራስ ምታት ይዞኝ ነው ሙሉ ቀን ሙሉ ያለሁት። ላይክ የቮሚቲንግ ስሜት አለኝ። የምበላው ምግብ አልጣፍጣለኝ። አሁን በጣም ሲርበኝ ጊዜ በቃ ትንሽ ዘይት ጨመር አድርጌ ሰርቼ አሁን በላው። በቃ አቃተኝ መብላትና አሁን ማወቅ የፈለኩት ያው ባለፈው ጊዜ ስፖርት ሰራለሁ ብዬ ነበር። ላይክ ሬጉላር ስፖርት በአትሌት በሳምንት ቢያንስ 3 ጊዜ በደንብ ብረት ምናምን አነሳለሁ። ደግሞ እኮ እንደጀመርሽ ነው እኮ ገና አሳውን ስጋውን እያጣጣምሽ ነው ጾሙ የገባውና በጣም አዎ። ያው ከስጋና ከእንቁላል ርቄ የነበርኩ ሴትዮ አሁን ልክ ብለኝ ማጣጣም ሲጀምር ጾም ገባብኝ። ኢሚዲየትሊ ሳምንት ነው የማይሞላ ውስጥ ይሁን ጾሙ እንግዲህ በምክንያት ነው። ጾሙ ያው ቆንጆ ነው፣ እኔም የምፈልገው ነው። ግን አሁን ያው ትንሽ አመጋገቤን ስለቀየርኩኝ ለኔ የከበደኝ እንደምንም ብዬ እስከ 7 ሰዓት ነው ቆያለሁት። እንደምንም ብዬ እስከ 7 ሰዓት ቆያለሁ። አሁን ባለፈው ጊዜ ያልከኝን እንትኖች ገዛኋቸው፣ ፕሮቲን ገዛሁት፣ የጾም ፕሮቲን ማለት ነው። እየጠጣሁት ነው። ግን ስኳር ፍሪ ይላል፣ ዜሮ ይላል። ግን የሆነ ስኳር ይላል አለ። አይ ቤትም እንጠቀምበታለን። እንትን አርቲፊሻል ነው በጣም ያ ስኳር ደግሞ ረጅም ዓመት ስለተውኩት ነው እንጂ መሰለኝ አቃተኝ ለመጠጣት። እሱ ራሱ የሚገርም አሁን ምን እናደርጋለን መሰለሽ? ሲሪየስ ኢሹም የለብሽም እንግዲህ ባለፈው ኮሌስትሮል አይተዋል። ትንሽ ኮሌስትሮል አለብሽ ብለውኛል። አውርተሻለሁ። የኮሌስትሮል ኢሹም ላይ በደንብ አውርተናል። ኤችዲኤልሽን አይቻለሁ፣ ትሪፕን አይቼዋለሁ እና መጥፎ አይደለም። ምንድን ነው አሳም የውቅያኖስ አሳዎችም አትበይም አይደል? አሁን በጾም አልበላም። ቶፉ ገዛሽ? ቶፉን አልገዛቱም፣ ግን ቶፉን በጣም ወደዋለሁ። ያው ግን ትንሽ ያው ስንት ማንኪያ ነው በቀን ስንት ማንኪያ ዘይት መጠቀም እችላለሁ? እሱ ነው ጥያቄው። ማንኪያ አይደለም ምንም። ምክንያቱም ዘይት እኮ ምግብ አይደለም። ምግብ እኮ አይደለም። ምግብ ያልሆነ ይኸውልሽ፣ ዘይት ምግብ አይደለም አይደለ? ምግብ ያልሆነ ነገር ለምንድን ነው እንደ ምግብ አድርገን አስበን መከራችንን የምንበላው? ቅቤ ምግብ አይደለም። ቅቤ ምግብ ማብሰያ ነው። ዘይት ምግብ ማብሰያ ነው። መጥበሻ እንዳይዝ ነው እንጂ አይኖ እኮ ቅቤ ሽሮ እኮ ቅቤ ካለው እንዴት እንደሚበላ እኮ አይኖ ይቱ በልቼ እኮ አላቆምም። እንግዲህ አስቢ፣ የምግብ ፎርሙላ እንዴት አድርጌ ላውራሽ? ይኸውልሽ፣ ሽሮ ባዶ ሽሮ፣ ዘይት ያለው ሽሮ፣ ጨው ያለው ሽሮ በእንጀራ ልስጥሽ። ከባድ ዘይት የለውም፣ ጨው የለውም፣ ቅቤ የለውም፣ አትበላውም። የለዛም ሽሮ ወዳጅ አይደለም። ዞር ይላል አይ መተው አመት ልክ ጨው ስንጨምር ቆንጆ ነው። ኦኬ ዘይት ሲኖር ደግሞ ቤተር ነው። ቅቤ ደግሞ ሲጨምር ዘይት አለው፣ ጨው አለው፣ ቅቤ አለው። በቃ ይሄ ሌላ ፎርሙላ ነው። እሱን ከእንጀራ ጋር ልስጥሽ። አናዘር ኬሚካል ኮምፓውንድ አናዘር እዛው በእናቶች ጓዳው ሲሰራ ፎርሙላ ነው። ዶናት ነው። በልተን አናቆም። አይዶን ለምን ይሄን ቻፕተር እንዳነሳው አሁን ከምናወራው ጋር ብዙም የሚሄድ አይደለም እና
ኤኒዌይ አሁን ምንድነው ቅቤና ዘይት የሚለውን ነገር ማብሰያ ነው እርሹ። ምግብሽን ለማጣፈጥ የትኛውንም ዓለም ላይ ያለ ስፓይስ ተጠቀሚ። ጊቭሚና ኦኬ እንትን ማድረግ ይቻላል። ሶያ ሶስ ማድረግ ይቻላል። ይሄ ሶያ ሶስ ፎር ላይክ ኖት ሶያ ሶስ መጠቀም ይችላል። ሶያ ሶስ yes አሁን እናንተ አሁን ሶያ ሶስ በእኛ ኢትዮጵያ ብራንድ ነው እንግዲህ በእኛ ኢትዮጵያ ነው ሶያ ሶስ የሚባል። እናንተ ሀገር ጉግል ስታደርጊ ቴክስቸርድ ቬጂቴብልስ ከሀገር ውጭ ያላችሁ በተለያየ ስም ስለሚጠራ ግን ቴክስቸርድ ቬጂቴብል ነው የሚባሉት እነ ሶያ ሶስ ቴስቲ ሶያ ምናምን በእኛ ሀገር የሚመረቱት አሁን ቴክስቸርድ ቬጂቴብል ብለሽ ጉግል አድርጊና ፈልጊ። ቴምፔም ይኖራል። እኛ ስላልሆንኩ ብዙ ክሊያንቶች አሉን ቴምፔም እንዳለ ያውቃለሁ። አለ ቴምፔም ቴስቱ ቆንጆ ነው። ካርቦሃይድሬት ኮንቴንቱ አነስተኛ ነው። ፋት ኮንቴንቱ አነስተኛ ነው። የፕሮቲን ፐርሰንቴጁ ከፍ ያለ ነው። ልክ እንደ ቶፉ ማለት ነው። አሁን ይኸውልሽ ያገኘሽውን ቶፉ ያገኘሽ ይሄ ለሌሎቹም ጾመኞች ይሰራል እና ቶፉ ያገኘሽ ቴምፔ ያገኘሽ የሻምፒዮንስ አባላት እነ ሃይሚ አምቧ የምትባል ልጅ አለች ከስንዴ ሃይሚ ያቀታል። ማሽሩም መጠቀም እንችላለን ትችያለሽ። እነሱ ማሽሩምም ሻል ያለ ፕሮቲን ፕሮፋይል አላቸው። እነ እድማሜም ትችያለሽ። እድማሜ የአኩሪ አተር እሸት ማለት ነው አለ እናንተ ሀገር ይኖራል አለ። አሁን ድፍን ምስርም መብላት ትችያለሽ። እሱ ሲረስሽ የለሽም አንቺ ድፍን ምስር፣ ድፍን ባቄላ፣ አተር፣ ፎሶሊያ ኦኬ በደንብ ሻል ያለ ፕሮቲን ፕሮፋይል አላቸው። እነዚህ ትችያለሽ። እንደ ሜን ኮርስ መውሰድ ይችላል። እሱን ነው እንድትይዥ የምፈልገው። ቶፉ ኖሮሽ ቶፉ ልክ አሳሽ ነው ማለት ነው። ኦኬ ያንን ካልኩሌት ያደረኩልሽን ሚዛን ግራም ፕሮቲን በቀላሉ የምታደርጊው አሁን ካልኩሽ ከቶፉ ነው። ቴስቲ ሶያው ነው እናንተ ሀገር ከኬንያ ባለው ቴስቲ ሶያ ነው። ከቴምፔ ነው። ከሴታን ነው። ሴታን እንግዲህ ስሙን ላለመጻፍ ነው። ከስንዴ የሚገኝ ልክ ቶፉ አይነት ፕሮዳክት ነው። በቂ አይደለም ከቶፉ ያገኘሁት ብለሽ ያሰብሽ ቀን ያቺኛው የምትጠቀመውን የቬጋን ፕሮቲን ጨምሪና ሚዛንሽን እዛ ጋር አምጪ። ኦኬ እሱን ግን 2 ጊዜ እየወሰድኩ ነው። ላይክ ቢፎር 2 ታይምስ እየወሰድኩት ነው በቀን። አሁን ስሚና እሱን አሁን በቀን 2 ብትወስጂ ከሆነ ትንሽዬ ቶፉ ገብተሽ እንኳን በቃ እዛ ጋር ይመጣልሻል። 40 ግራም 50 ግራም ጠዋት ወዲያ ይመጣልሻል። የሚጠጣው ብቻውን ወደ 25 አካባቢ ግራም ይኖረዋል። ትንሽዬ ቶፉ ብትበይ 30 ግራም ታገኛለሽ። ማታም ላይ ሲምላል እንደዚህ ያርገ ትንሽዬ ቶፉ ብቻ ብትበይ ትንሽዬ ቴስቲ ሶያ ብትበይ ከእንትኑ ጋር ጨረስሽ ማለት ነው። ከዚያስ ድፍን ምስርሽን ጨምሪ፣ ባቂላሽን ጨምሪ። ገባሽ አይደል? ቅድም ያልኩሽን ከጎን አርጊ ያልኩሽን እሸት እነዚህ ገብቶኛል። አዎ እነኚህ የአኩሪያተር ግሪን ፒንስ እነዚህን ጨምሪ። ኢቭን ፍሩት ራሱ ጾሙ እስኪያልፉ ድረስ ያናክል ይሽወለሽም ብዬሻለሁ። ቤሪስ፣ ብሉ ቤሪስ እነዚህን ጨምሪ። አፕል አንድ ጨምሪ በየቀኑ እንደሱ ኢንጆይ እያደረግሽ እንጂ ሞር ደግሞ እነዚህ አሁን ሳምሃው ትንሽ ከፍ ያለ ካርቦሃይድሬት ስላላቸው ኤክሰርሳይዝ ሌቭልሽን ከፍ አድርጊበት። ሲምፕል እኮ ነው። በደንብ አድርጌ ወደ ጂም ጆይን አድርግ። ባለፈው አቆኝ ሳምንት ሞላሽ እንጂ ሳምንት እኮ አለፈኝ እኮ አንድ ሳምንት መቆየት አለብሽ። ሰውነትሽ አሁን ፋት አዳፕት እስኪያደርግ ምን ማለት ነው? በፊት ካርቦሃይድሬት ብቻ የሚያውቅ የነበረው ማሽንሽ ፋትም የተወሰነ በር ያደርጋል ሁላችንም። ሞር አሁን ግን ፋት ያጠራቀመውን ፋት እስኪል ለማመድ እሱን እንደ ኢነርጂ ቀይሮ መጠቀም እስኪል ለማመድ ወይም ደግሞ ፋት አዳፕቴሽን እንለዋለን። 2 ሳምንት አንዳንድ ሰዎች ላይ 3 ሳምንት የግድ ነውና ቢያንስ 1 ሳምንት ቆይ። እስከዛ ድረስ ግን ወኩን ትችያለሽ። በየቀኑ 10 እርምጃ ወክ ትችያለሽ። ኦኬ አሁን ስትላት የሰማሁ ለልጅቷ ከኔ በፊት የነበረችው ወክ ስፖርት ማለት ዱሪንግ ዘ ዴይ ዋንስ ያረግሽው ሳይሆን ፍሮም ዘ ሞርኒንግ አፕ ቱ ያለው ነው። ዘ ሆል ዴይ ምን እንቀሸቀሸው ነገር ነው ኤክሰርሳይዝ። ገባሽ? ቢሮ አንቺ ስራ እንኳን ቢዚ ቢያደርግሽ በየ30 ደቂቃ ብድግ ብለሽ ዞር 2 ደቂቃ እንኳን ዞር ብለሽ የምትቀመጪው ነገር ነው ታሪክሽን የሚቀይረው። ብዙዎች ጠዋት ተነስተው አንዳንዶች እኮ 11 ሰዓት ሰው እንዴት 11 ሰዓት ስፖርት ይሰራል?
ሰውነት 11 ሰዓትን የሚያውቀው ሰርካዲያን ሪትም የእንቅልፍ ሰዓት መሆኑን ነው የሚያውቀው። አስቢ እንግዲህ እንቅልፍ ነው፣ ጨለማ ነው። ብድግ ብሎ 11 ሰዓት ላይ ጂም ቤት እንዴት ስቃዩን አስብ፣ ስትሬሱን አስቢ እንግዲህ ሰውነትን እንደገና እኮ ልጠቅሚ ብለሽ በስፖርት ሌላ ጭንቀት ውስጥ የከተትሽው። ያችን 10 ሺህ ጨረስን ብሎ እጃቸውን ኪስ አድርገው ቁጭ ከመቢዋቸው እጅ ኪስ ተደርጎ እኮ ወክ ነው የሚደረገው እንጂ ቢሮ ልክ አይቀመጥም ሰው እና ኤኒዌይ ቁጭ ብሎ ነው የሚውሉት። ቶታሊ ሮንግ ነው እያልኩሽ ያለሁት። ባይሆን ይኸውልሽ ከጠዋት ጀምረሽ ቤት ውስጥ ስትሰሪም ስልክሽን ወይ ሰዓትሽን አድርገሽ ነው የምትሰሪው። ትንቀሳቀሽ ምን ስትይ ታጥቢ ከኩሽና ስትገቢ ቢሮ ምናምን ዘሆን ቀኑን በሙሉ የምትንቀጨቀጪው ነገር 4000 አካባቢ ያመጣልሻል። 4000 አታስቢው ያመጣል። ከዚያ በኋላ ኦኬ ዛሬ አዳማው ቤዝ ማሽን ካለሽ ማሽንሽ ላይ የቀረችውን 6000 ወክ አድርገሽ ጨርሺ። ከዛ ውጪ ደግሞ የቀረችውን 4000 5000 6000 ወክ አድርጊ። እንደሱ ይሻላል። ምክንያቱም እግዚአብሔር እኮ እግርን የሰጠን እኮ እንድንሄድበት እኮ ነው አይደል? ሰው እዚህ ምን ይውዝ ያለው ስታስቢ እጃችን እንዲመግበን ነው፣ እግራችን እኮ እንዲንቀሳቀስ ነው። አዎ ለመሆኑን ታንዛኒያ ላይ እነዚህ ትራይቦች አሉና ህድዛቤ ነው እንደዛ እንደዚህ ቪዲዮ እያየሁ ነው። እና ነጋ ኤቭሪባዲ ጦሩን ይዘው ይወጣል። ባቡር ምናምን እንጀሮ ገሎ ነው የሚበሉት። አይተሽ ከሆነ ቪዲዮ ልክልሻለሁ ታያለሽና አድቬንቸራቸውን ቁጭ ብዬ ነው የማየው። እንዴት አድርገው ገሎም ወፉንም ምኑንም አሞራውንም ማይበሉት ነገር የለም። ጠዋት ይነሳሉ። ዞሮ ሲሰሩ ስራ ነው እንግዲህ ያው ማደን ከምግብ ውጭ ማያስቡ ያ ፕሪሚቲቭ ሶሳይቲ እና እኛም ማሳየት የሚባሉት እኛ ጋር ማለት ነው። በጣም ቀጭኖች ናቸው ሰውነታችን። ልክ እንዳልኩ ሙሉ ቀን አክቲቪቲ የሚያደርጉት ስጋ የሚበሉ ናቸው እኮ በጣም እንግዲህ ወደኋላ መለስ እስቲ የኩኩዩንና የማሳዮችን ቁመና ኮምፔር አድርጊ። በጣም ዲፍረንት ናቸው። የስ ኩኩዮች አጫጭር ናቸው፣ እህል በልታ ናቸው። ገብቶሻል? ከተሜ ናቸው፣ ሪሌቲቭሊ ሾርት ናቸው ስትችላቸው። ያ ማሳዮች ግን ረዣዥም ናቸው፣ በጣም አልዚ ናቸው፣ ሜታቦሊክ ኢሹ የለባቸውም፣ ቦርጭ የለባቸውም። ኦ ማይ ጋድ! ከተማ የገቡት ሰዎች ግን ቦርጫም እየሆኑ ነው፣ እየታመሙ ነው የሚል ነገር አለ። ገባሽ? ዘር አይደለም ትልቁ ነገር ኤንቫይሮንመንት ነው፣ አካባቢያችን ነውና እንግዲህ ኤኒዌይ አሁን ባልኩሽ መንገድ ሂጂ። የጾሙን መንገድ አሁን ባልኩሽ እነዚህን ነገሮች ኮምባይን እያደረግሽ ተግብ እያልሽ እየበላሽ አሳልፊ። አጭር ጊዜ ነው ይሄ እንግዲህ ያው ከአንቺ ጋር አወራሁት። ሌሎቹም ጾመኞች ሆናል ብዬ አስባለሁ። አይ ቲንክ አንድ ጥያቄ ልጨምር ስለልጄ ልጨምርልህ የልጄን መጠየቅ እችላለሁ? ሰዓት ፈቀድልኝ። ልጄ አሁን 17 ዓመት ነው። ቁመቱ ሜትር ከ82 ነው። ሸባላሪ ነው ያለሽ። ግን ምን ያደርጋል ሰውነቱ ጨመረብኝ። 91 ሆነ። ምን እየበላ ነው? ምንድነው እሱ የዳቦ አፍቃሪ ነው። በጣም የዳቦ አፍቃሪ ነው እና ባለፈው በጣም ስፖርት ተጫዋች ነበር። በጣም እግር ኳስ ተጫዋች ነበር ነው። ወደ ስፖርት ሲያዘነብል ጊዜ በጣም ትምህርቱን ትቶ ከታደረኩበትና ትንሽ ሰውነቱ ጨመረብኝ። አሁን 92 ነበር 91 ገባ። ሰውነቱ ኢንፋክት ወደ ማስል እየተቀየረ እያየሁት ነው ስፖርት ሲያደርግ። ግን ዳቦ ማቋረጥኩለት። ወተት ኦልሞስት በቀን 3 ሊትር እስከመጨረስ ደርሶ ነበር። አቋረጥኩት። እሱን ላይክ በልክ ሰጠሁት። ጠዋት ማታ 1 ብርጭቆ ምናምን ውሰድ ብዬ እና አሁን ምን ቢያደርግ ይሻላል? እንዴት ባደርግለት? እነዚህ ሊኩዊድ ካሎሪዎችን ማስወገድ ነው። ሊኩዊድ ካሎሪ በተለይ እነዚህ ለስላሳውን፣ ጁሱን፣ ኤነርጂ ድሪንኩን እሱን ትተዋል። አዎ ተካርቦታል። እንግዲህ አዲስ አበባ ላይ ትልቁ ያስተዋልኩት ነገር እናቶች ብዙ ጊዜ የሚገዙት ይሄ እርጎ ሆኖ ስዊት ዮገርት አለ አይደል? እሱን ነው ብዙዎች የሚገዙት። ስዊት እንዳው በጣም ዳንጀረስ ነው። በስኳር ይሄ ጣፋጭ እርጎ እነሱ ማለት እንዲያቆም ማድረግ። ፋስት ፉዶች እነ ቺፕስ በተለይ በጣም
ሲጀምርም የለም እንደዛ አለባላቸው። ግን እሱ ትንሽ የቂጣ ወዳጅ ነው። ያው እንጀራም ወዳጅ አይደለም፣ ቂጣ ወዳጅ ነው የነበረው። ችግር የለውም እኮ ቂጣ እኮ ለአንቺ እንጂ እኮ ለእሱ ችግር የለውም። እሱ እኮ እያደገ ያለ ልጅ ከጎኑ እኮ ሆርሞኖች አሉ። ይብላ እንደዛማ አትከልክዪው። አሁን ሰውነቱ የጨመረ ጊዜ ነው ቼክ ሲያደርጉት ተጠንቀቅ ፕሬሸር እንዳይመጣ አሉት ዶክተሮች ማለት ነው ሲያዩት። ከዛ ፕሬሸር ብቻ ሌላም ይመጣል ግን እንዳልኩሽ ሌላም ይመጣል ሲባል አሁን እሱ ምን አደረገ ግን እሱ በጣም ጎበዘ። ስኳር የሚባሉ ጣፋጭ የሚባሉ ነገር ወዲያው ከታረጋቸው ስፖርቱን በስነ ስርዓት በቀን በሳምንት 3 ጊዜ ማድረግ ጀመረ። በስነ ስርዓት አድርጎ ያው አሁን ምን ማድረግ ራሱም ያነበበ ስለሚያደርግ ሞር ወደ ፕሮቲን ላይክ ራይዝ ካለ ፕሮቲን ሞር ያደርጋል። ላይክ ወይም የተፈጨ ስጋ ያደርጋል ወይም አሳ ያደርጋል ወይም ዶሮ ያደርጋል። እያየሁት ነው ሰውነቱ ላይ ለውጥ እንደመጣ ላይክ እዛው እያለ ማስል እየሰራ እያየሁት ነው። ግን ያው ፈራሁት ይሄ ነገር ትልቁ ነገር ማስወገድ ያለበት ቅድም ያልኩሽን ከፋብሪካ ያወጡትን በተለይ እነዚህ ፕሮሰስድ ምግቦችን ዶናት፣ ኬክ፣ ኩኪስ፣ ክራከርስ፣ ካንዲ የሚጠጣው ሊኩድ ካሎሪ አቮይድ አድርጓል። በተለይ ቁርሱ ላይ ፎከስ ያድርግ። ቁርስ ላይ ጥግብ ከቂጣ ጋር ደብድቦ ይውጣ። እርጎ ምናምን በተለይ ግሪክ ዮገርት ብታገኝ ከሆነ አለ ሞልቷል። በግሪክ ዮገርት ይሄንን ገና ከልጅነታቸው ነው ያቆምኩት። ይሄን ካንሰር በብዛት እዚህ ሀገር ስናያቸው በጣም ካንሰር ይጠቃሉና ምንድነው ስንላቸው ይሄ ፕሮሰስድ የሆኑ ድሪንኮች መጠጦቹ ምናምን ነው ሲሉን ገና ያንግ እያሉ ገና ኬጂ እያሉ ያቆምኩላቸው ፈርቼ ማለት ነው። የለም ዮጋርት ነው የሚጠቀሙት። ሞርሱ በጣም ኃይል የነበረው ወተት ሲጠጣ ማት ስኳር ጨምረበታል፣ ሻይ ሲጠጣ ማት ስኳር ጨምረበታል። በጣም ስትሮንግ ነው፣ ማንም ሰው አይገፋውም። በጣም ስትሮንግ ነው ከሚገባው በላይ። ግን ያን ፈርቼ ነበርኩት። አመሰግናለሁ። ጉድ በቃ አታስጨንቂው። በተለይ ቂጣ ያልሽውን ዳቦ ያልሽውን እንጀራ ያልሽውን ምንም ችግር የለውም። ግን ሳማው በቀን ማግኘት ያለበትን ኳሊቲ ፕሮቲን እንዲያገኝ እሱን በውስጥም ካልኩሌት አደርግልሻለሁ። ኤክሰርሳይዝ ይስራ። በቃ ሂዝ ጉድ። ምንም ግፋት ግን አረገ ብለሽ የተጨነቅሽው ነገር ያናክል የሚያድግበት እድሜ ነው። ባይዚ 17 ዓመት እድገት ያቆመ ልጅ አይደለም፣ ገና ያድጋል። ከዚህም በኋላ አሁን ሜትር ከ82 አዎ፣ በጣም ረጅም ነው። ያ እዚህ ሞዴሊንግ ቢወዳደርሽ ነው እያሳደግሽ ያለሽው። አይቀርም። አውራዋለሁ። ሰላም በይልኝ እስኪ ታወራዋለህ። ላይክ ዊኬንድ ላይ ቅዳሜ ላይ ኦንላይን በአንድ ጊዜ አይደለም ገባሽ? ጠዋት ሄደሽ 10,000 እርምጃ ሄደሽ ቀኑን በሙሉ በቃ ጅኖ ዛሬ ተገላገልኩ ብለሽ መቀመጥ ሳይሆን ጠዋት ጀምሮ እግርሽ ከመሬት ከአልጋ መሬት ነክቶ የመጨረሻዋን ጀስት ጨርሰሽ አልጋ ላይ እስክተኝ ድረስ እግርሽ ምን ያክል ከመሬት ተነስቶ መሬት ረገጠ? 10,000 እርምጃ። ስልክሽ ላይ ጫኚ፣ ሰዓትሽ ላይ ጫኚ። ይሄኛውን አድርጊ። እሺ ክብደት ማንሳቱ ስፖርቱ ይደርሳል ከሳምንት ከሁለት ሳምንት በኋላ እና ይሄን ስታደርጊ ፋቱ ነው ዝቅ የሚለው። ቅድም እንዳልኩሽ ሰውነትሽ ፋቱን እንደ ምግብ መጠቀም ሲጀምር ፋቱ ይጎላል። ፋቱ እየጎደለ ሲመጣ ስኳር በጣም በአጭር ጊዜ ውስጥ ይቀር። ግፊቱ እንግዲህ ቀድሞ ነው የሚቀለበሰው። ብዙ ጊዜ ይሄንን ነው የማወራው። ከስኳር ይልቅ ግፊት ነው ቀድሞ ኖርማል የሚመጣው እና ግፊትሽ ኖርማል ሆኗል። ኪሎ እየቀነስሽ ነው። ኢነርጂሽ ቆንጆ ነው ያለው። ሌላውም አሁን ያልኩሽ የስኳሩን ኢሹ በአጭር ጊዜ ውስጥ ለኖርማል ይመጣል። በጣም በአጭር ጊዜ ውስጥ። ምንድን ያልገባሽ የሆነ ጥያቄሽ ላይ ግራ የገባኝ ነገር አለ የሚል ነገር ነው የሰማሁት ልበል? ኖ ሳይሆን አሁን አመጋገቤ ልክ ቅድም እንዳልኩ ልክ የዘረዘርኳቸው ነገሮች እና ያላስታወስኩትና ያልነገርኩት ነገር አንድ እሱ ሌላኛው እመኚኝ እሸቱንም ትዘርሺበታል። ክረምቱ ገና እኮ ነው። በቃ እኛ ጀምረነዋል። ዛሬ እንኳን በመከራ ነው መንገድ ላይ እንደው ካለካል ካልበላ ብዬ ያሰገዘኝ ንግስቲቷ ኩላ እንደው ቤት ያቆሽሻል አለች። እሱን ስንጠብስ ምናምን ብላ የገጠር ልጆች እሸት እንወዳለንና እውነት ነው። እሸት እኛ እንበላለን። አንቺም ትዘርሻ እስከዛሬ ወር ድረስ ባይዘ ሁሉ ነገር መልካም ይሆናልና ደወሪ። ይሄ ድፍን ምስሩን ባቂላ ብሎቅም ይደርሳል። ኦኬ ገብቶሻል? ቢኮዝ አሁን እንደምናስበው አይደለም። የዳቦ የእንጀራ ያክል መጥፎ አይደሉም። ባይዘው ድፍን ምስር ባቂላ ብሎቄ በጣም ገብተሽ ብታነብይ ትገረሚያለሽ። ያላቸው የካርቦሃይድሬት መጠን ያላቸው የካሎሪ መጠን የክብደታቸውን ያክል አይደለም ነው እያልኩሽ ያለሁት። አሁን በጣም ትንሽ ነው ያላቸውና
አሁን ቀርፋፋ ነው የሚያደርግብሽ። ተገብቶ ከስኳር የመገላገል ጆርኒሽን ደካማ ያደርግብሻል ነው፣ ፈጣን አይሆንም ነው። ለዚህ ነው ሊሚት አድርገሽ ጎመን ወይ ከመሬት በላይ የበቀሉ አትክልቶችን ጥግብ እያልሽ ማይጎለውን 400 ግራም አሳ በቀን መጨረስ ያልኩሽ ለዚያ ነው። አንድ መጨመርልሽ ነገር እንቁላል ከሆነ መስበዩ አስኳል ዘሆላ ውጪ ከውስጡ 5 እንቁላል ለምሳሌ ዴይሊ 5 እንቁላል ከብዙ አትክልት ጋር ጠዋት ላይ ከበላሽ የሚቀርሽ ለሚቀጥለው ምግብ ሩብ ኪሎ አሳ ነው ማለት ነው። ወይም ደግሞ ሩብ ኪሎ ስጋ ነው፣ ወይንም ደግሞ ሩብ ኪሎ ቺክን ነው ማለት ነው። ቺክን ብረስት አሁን ገባሽ አይደል? አሁን ገጽና ስጋ ነክ ከሆነ 400 ላይ አቁሚ። ሁለት ቦታ አካፍለሽ 400 ማለት ነው። ሁለተኛ ምግብሽ 200 ከብዙ አትክልት ጋር ጠዋት ለምሳሌ እኔ ስጋ ብላ ብትኝ ፈጽሞ አላስበውም፣ አይዋጥልኝም ሁላ ከእንቁላል ውጪ። አሁን ያው ፖስቶችንም ታያቸርሽ እንቁላል ቀሪ ዘመዴን እንቁላል እንኳን እየበላሁ ብሄድ በጣም ደስ ይለኛል። እና ጠዋት ላይ አሳ ማቶጂ ከሆነ ስጋ ማቶጂ ከሆነ ቺክም ለማዘጋጀትም አይመቹም እነሱ አይተሽ ከሆነ ቴስትም ጠዋት ላይ በጣም እና በቃ ጀስት ስቲክ አድርጊ በእንትኑ ላይ አሁን ያልኩሽ የእንቁላሉ ላይ ስቲክ አድርጊ። በምትፈልጊው መንገድ ስሪ። ኦምሌት ማድረግ ትችያለሽ፣ አስኳላ ወጥቶሽ የተፈረፈረ ማድረግ ትችያለሽ፣ ቅመም እንደፈለግሽ መጨመር ትችያለሽ። ሰሞኑን ዜሮ ካርብ ሙስታርድ ሁሉ አግኝተናል ሱፐርማርኬት ላይ በውስጥ ልኩልሻል። እና ዜሮ ስኳር ነው ሙስታርድ ነው። የምግብሽን ጣዕም በተለይ አትክልቶች እኮ ደስ አይሉም እኮ። እኔ እንደው አትክልት ጣዕሙ ደስ ይለኛል የሚለኝ ሰው ይገርመኛል። ምንም እኮ ደስ አይሉም። በሙስታርድ እሱ ልክር እያደረግሽ እንደወጥ ስትበይ እንዴት ደስ እንደሚል። ኦኬ ላስት ታይም ደግሞ የሆነ ፕሮግራም ላይ እንትን አነሳው ሽሮና ክክ አነሳው ፕሮግራም ነበር። ሽሮና ክክ አነሳውና እየጠቀስኩ በብሮኮሊ በላው። የተለየ ጣዕም ነው ያለው። እንግዲህ አስቢ እንጀራም በክክ ከምናደርገው አትክልቶችን ከወጡ ጋር ወጡን ልክ እንደ ዳጣ እንበል ወይ እንግዲህ እንደሱ እንደዛ አይነት ነገሮችን እናርግና ሲምፕሊፋይ እናርግ። በርቺ። የተለየ ማገዝ ካለብን እናግዝሻለን። እሺ፣ አመሰግናለሁ ዶክተር። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ፒስ የኔ ጌታሽ ሰላም ደውልልሽ።